እኔ በስውር በተሰራው ጊዜ ነው ያለው ቅዱስ ዳዊት። አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩ። ያልተሰራ አካሌን ዓይኖች አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖሩ በመጽሐፍ ተጻፉ። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ታቦር መምህር ክፍሎ ጉልትነህ የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ እኔን ካለሁበት አምጥቶ እናንተንም እዚህ አቆይቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። ሁሉ ዘፈቀደ ግብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሎ ቀላያት እያለ ቅዱስ ዳዊት አባታችን ለአምላካችን ለእግዚአብሔር ክብር በገናውን እየደረደረ መሰንቆውን እየመታ በሚዘምርበት ዘመን የተናገረው ቃል ነው። እግዚአብሔር የፈቀደውን ሁሉ እግዚአብሔር የወደደውን ሁሉ አደረገ። በሰማይና በምድር በባህርና በጥልቆች ሁሉ ብሎ አንስቶታል። በተለይ ይህንን ቃል የተናገረው አምላካችን እግዚአብሔር ሁሉን እንደፈጠረ፣ ሁሉን እንዳዘጋጀ፣ ሁሉን እንደሰራ፣ ሁሉ በእርሱ እንደሆነ የሚያጠይቅ ቃል ነው። እርሱ ነው